በየትም ቦታ ብትሄዱ የሰማይን መጨረሻውን እናንተ ላታገኙ ትችላላችሁ እንጂ ከፈጠረው ከእግዚአብሔር አይሰወርም። በየትም ቦታ ብትዞሩ የእመቤታችንን ክብሯን መናገር ሊያቀታችሁ ይችላል። የፈጠራት እግዚአብሔር ግን የክብሯን መጨረሻ ያውቀዋል። በየትም ብትዞሩ የእመቤታችን ማህፀን እንዴት ለጌታ እንደበቃው ላታውቁ ትችላላችሁ። እግዚአብሔር ግን የፈጠረው ማህፀን እንዴት ሰማይና ምድር ለማይበቃው አምላክ ቤተ መቅደስ አድርጎ እንዳዘጋጀው ጠንቅቆ ያውቀዋል። ብሉይ ኪዳንን ያለ ሐዲስ ኪዳን ማሰብ እንደማይቻለው፣ ኦሪትን ያለ ሐዲስ ማሰብ እንደማይቻለው፣ ክርስቶስን ያለ እመቤታችን ማሰብ አይቻልም። ሰማይ ለምድር መነሻ ነው ብላችሁ ብታስቡት አሁን ላለ ለክርስቲያኖች በሙሉ የዘር ሐረጋችን መነሻ እመቤታችን ነው። ቅዱስ ማቴዎስና ቅዱስ ሉቃስ የሰው ልጅን የዘር ሐረግ ሲጽፉ ወይም የጌታችንን ሰው መሆን ታሪክ በዘር ሐረግ ሲያስቀምጡት ሁለቱም ባስቀመጡበት ቦታ ላይ እመቤታችንን አልዘለሏት። ከእመቤታችን በኋላ ግን አስተውላችሁ ከሆነ ቆጠራ የለም። እመቤታችን ክርስቶስን ወለደች ብለው ነው የሚያቆሙት ሁለቱ። ለምን ሲባል ከዛ በኋላ ያሉትማ የክርስቲያኖች የዘር ሐረግ ነው። ማን ቆጥሮ ይጨርሰው? እሷ የሐረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ነው። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንደውም ይሄ አይድነቃችሁ፣ እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁ። ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል፣ ደግናት ልጇን ከመውለዷ በፊት ለልጇ የሚያስፈልገውን ቀድማ እንደምታሟላው ሁሉ እግዚአብሔር አምላክ ይህንን ዓለም ከፈጠረ በኋላ የሚሆነውን ስለሚያውቅ አስቀድሞ እመቤታችንን ያዘጋጀው።